የዚህ አካባቢ ነዋሪዎች ጽዳትን ባህል ካደረጉት ሰነባብተዋል። እዚህ አካባቢ እንደምትመለከቱት በአረንጓዴ ደኖችና አትክልቶች እየተሸፈነ ነው። እንዲሁም መሬቱ አንዲትም ቆሻሻ አይገኝበትም። ምክንያቱም አካባቢያቸውን እለት ያጸዳሉ። ይሄ አካባቢ ያለነው በአቃቂ ቃሊቲ ክፍለ ከተማ ወረዳ 8 ብሎክ 1 መንደር ነው። ይህ መንደር እንግዲህ እንደምትመለከቱት ለመተላለፍም ሆነ ለማየት በጣም ውብ ስፍራ ነው። እንግዲህ ነዋሪዎቹ ከአመታት በፊት ነው ሰፈራቸውን መንደራቸውን ማስዋብ የጀመሩት። እንዴት ጀመሩት እንጠይቃቸዋለን። የምታየው አካባቢ በጣም እጅግ የሚያስጠላ እንዲቆሙ ለማውራት አይደለም እንደው ቆሞ ለማለፍ እንኳን የሚዘገን አካባቢ ነበርና በቁጭት ተነሳሳውና እኔ ነኝ እቺ የምታያተን አካባቢ መጀመሪያ ዙር የጀመርኩት። ከዛ በኋላ ሐሳቡ ከተወሰነ ከአመት ከሁለት አመት በኋላ ሁሉም እንዲቀበሉ አደረግን። ምክንያቱም እኔ ብቻዬን ምንም ማምጣት ስለማልችል ሁሉም ካልተቀበለው ሐሳቡን ሼር ካላረገ ብቻዬን ምንም ማድረግ ስለማይቻል እኔ የጀመርኩትን ለሁሉም ሐሳቡን ማሰራጨት አቅም ለሌለው አትክልት መግዛት ለማይችለው አትክልት እየገዛን ሐሳብ እየሰጠን በውሃም በአፈርም በምንም በኮምፖስትም እየተንከባከበን የጋራ እንዲሆን ጽዳት የጋራ እንዲሆን እኛ ተናግረን በፊት እኛን አትጣሉ እንደነበረው ያከባቢውንም ሰው መንገደኛውንም አሁን እውነትም ነግረሽ ማንንም ሰው ቆሻሻ ለመጣል በጣም ይጸየፋል። ባስኬቶች አዘጋጅተናል። እነሱ ውስጥ ነው ቁጭ የሚያደርገው እንጂ ማንንም ሰው ቆሻሻ መሬት አይጥልም። በዚህ መንደር ጽዳት ለነገ የሚባል ስራ አይደለም። ይልቁንም እለት በእለት ሁሉም ነዋሪ ኃላፊነት ተሰምቶት የሚያደርገው ተግባር እንጂ። ታዲያ የአካባቢው ነዋሪዎች ጽዳትን ከልምድ አልፈው ባህል እስከማድረግ ደርሰዋል። ጥቂት መንደሮችና ጥቂት ሰፈሮች ብቻ ጽዱ ስለሆኑ ከተማችን ሀገራችን ጽዱ ሆነች ማለት አይቻልም። ሁሉም የአዲስ አበባ ከተሞች ሁሉም የአዲስ አበባ ብሎኮች ድፍን የኢትዮጵያ መንደሮች ሳይቀሩ ጽዱ ኢትዮጵያን ለመፍጠር ሁሉም ነዋሪ የራሱ ርብርብ ማድረግ መቻል አለበት። እኛ ሰፈራውን ጽዳት ባህል ነው። እኛ በሳምንት 2 ቀን 3 ቀን እቺን መንደር ካልጠረገን ያመናል። በቃ እጃችን እግራችን ሁሉ ያመናል። የሆነ ቅር የሚለን ነገር ምግብ እንዳልበላን ነው የምንቆጥረው። የሚጎለን ነገር እንዳለ ነው የምንቆጥረው። ባህል አድርገነዋል ማለት ነው። ደግሞም ወደ አቶ አወቀ ገላው መንደር አቃቂ ቃሊቲ ክፍለ ከተማ ወረዳ 8 ብሎክ 6 ጎራ ስንር ለመኖር የሚያስመኝ የአካባቢ ገጽታና ንጽህናን ተመልክተናል። ከአመታት በፊት ይኖሩበት የነበረው አካባቢ ግንባታቸው ያልተጠናቀቁ ቤቶች ይበዙበት ነበር። ታዲያ አካባቢያቸውን ምቹና ጤናማ ለማድረግ በከፍተኛ ተነሳሽነት መስራት ይጀምራሉ። ካለማንም ግፊት አካባቢያቸውን በማጽዳት እጽዋቶችንና አትክልቶችን በመትከል አሁን ላይ ለእይታ የሚማርክ ጽዱ መንደር በመፍጠር አሻራቸውን አኑረዋል። የተሻለ ጽዱና ውብ ለማድረግ በተለይ ከተማችንን በመጀመሪያ ከምን ይጀምራል? ከመንደር ነው የሚጀምረው። በመንደር እንደ መንደር በጀምርልሽ የኛ መንደር በሳምንት አሁን ለምሳሌ ጽዳቶችን በዘመቻ እናጸዳለን፣ በወር እናጸዳለን፣ በየቀኑ እናጸዳለን። በወር በአጠቃላይ የአካባቢ ጽዳት ግንዛቤ እያለው ነው፣ ግንዛቤ እያደረበት ነው። ጽዱ ኢትዮጵያንነት ጽዱ አዲስ አበባን ለማድረስ የግል ተነሳሽነት በመጀመሪያ ያስፈልጋል። ይሄንን ተሞክሮ ያልኩሽ ነው። ቅድምም ህብረተሰባችን ይሄን ተሞክሮ አውቆት በየጓሩ ዙራችሁ ብታዩ በየጓሩ አትክልት በየጓሩ ችግኝ የጓሩ አትክልት የማስዋቢያ የጥላ የምን አረንጓዴ ልማት ምናምን እያለማና ያለ። በዚህ ወረዳ ብሎክ 6 ማህበር ቤት ነዋሪዎችም ከዚህ ቀደም የቆሻሻ ማከማቻ የነበረን ስፍራ ከወረዳው ባገኙት ፍቃድ መሰረት መንደሩን ጽዱ ከማድረግ አልፈው የልጆች የመጫወቻ ስፍራ በራሳቸው ወጪ ገንብተዋል። በዚህም ከራሳቸው አልፈው ለትውልድ መትረፍ ችለዋል። ገጽታው እውነት ለመናገር ይሄ መውጫ መግቢያ ስለሆነ ይሄ አካባቢ ቆሻሻ ነበር። እዚህ ጋር ደግሞ የነበረው የዚህ የኮንስትራክሽን ማቴሪያልስ ተረፈ ምርት ማከማቻ የነበረ ቦታ ስለነበረ ዌልካሚንግ አይደለም። አሁን ግን ተለውጦ እንደምታዩት በጣም ስብ የሆነ ቦታ ነው፣ መስብ የሆነ ቦታ ነው ለማለት። እንግዲህ አሁን ለልጆቹ የገነባ ነው ይሄ አካባቢ የልጆች የህፃናቶች የእግር ኳስ መጫወቻ፣ የባስኬትቦል እንዲሁም የትንንሽ ህፃናቶች ከ5 ዓመት በታች ለሆኑት ደግሞ የጅዋጅዌና የተለያዩ መጫወቻዎችን እዚህ አዘጋጅተናል።
ይህ ውብ ስፍራ ከዚህ ቀደም እንዲህ ያለ መልክ አልነበረውም። ይልቁንም የቆሻሻ መጣያና የተለያዩ ነገሮች ማከማቻ ነበር። ለልጆች መጫወቻ ቀርቶ ለአካባቢው ነዋሪ ለማለፍም ጭምር የሚያስቸግር እንደነበር ነግረውናል። አሁን ግን የአካባቢው ነዋሪ በራሳቸው መዋጫ አድርጎ ይህንን የመዝናኛ ስፍራ ጽዱ ኢትዮጵያን ገንብተዋል ማለት ነው። እንደምትመለከቱት እንግዲህ ልጆች በየእድሜያቸው የሚሆኑ የተለያዩ መጫወቻዎች አሉ። እዚህ መጥተው በአካባቢያቸው በነፃነት መጫወት ችለዋል። አይሰራ በፊት ቆርቆሮ የታጠረ ቆርቆሮ ነበር። ስለዚህ ምንጮትበት ሜዳ ስላልነበረን እዛ ጋር ነበር ምንጮተው። ግን ከተሰራ በኋላ ምንጮትበት ሜዳም አግኝተናል። የምናርፍበትንም ትምህርት ስላለቀም የምናርፍበትን ቦታ አግኝተናል። ጽዳት፣ አረንጓዴነትና ፍሬሽ ስሜል ይሰጣል በጣም። አሁን ድሮ ይሄ ቆርቆሮ ምናምን ሲሆን በጣም ነበር የሚያስጠላው። ግን አሁን ፍሬሽ ቦታ ምናምን ተሰጥቶናል። አሁን ሰፈሩን ራሱ ብታይ በጣም ነው የሚያምረው። በጣም አረንጓዴነት ያለው ሰፈር ነው። አሁን በማህበረሰቡ ተነሳሽነት ይሄን የመጫወቻ ቦታ ተሰርቷል። ከዚህ ቆሻሻ ትንሽ ሜዳ ስለሆነ ለማጫወት እንዳንመጣ ሽታ ነበረ። በራችን አካባቢ ስናጫወት ደግሞ በኮብልስቶን የመውደቅ በጣም ብዙና በልጆቹ የስክሪን ታይም በቃ የሚያሳልፉት ስክሪን ላይ ነበር። አሁን ያንተን ብሎ እዚህ በመጫወት ላይ ይገኛሉ። እጅግ በጣም ደስ ብሎናል። ይሄ ቢመች እንደ በወር አንድ ጊዜ ነው የሆነ መጫወቻ ቦታ ይዞ ለመሄድ እሱም ከተመቸ ነው ከጊዜው አንፃር። ግን አሁን በቅርበት ነው ያለው። ልጆቻችንን በቅርበት እየተመለከትን ይሄው እንደዚህ ያጫወትን እንገኛለን። ይህ መልካም የጽዳት ባህል የዚህ መንደር መገለጫ ሆኗል። ይሁንና ጽዱ ኢትዮጵያን እውን ለማድረግ ሁሉም መንደሮች መሰል የጽዳት ባህሎችን ማዳበር ይጠበቅባቸዋል።